ወላ ሰላም ነው አልহামዱሊላህ ነው ከአሊ ጋር ሰላም አይደል ተጣጣጣችሁ አይ ሰላም ነው ብዙም አይመቸኝም ለዛ ምን ነው ከሱ ጋር መሆንና አትነግረኝም ነበር እንዴ አልመጣም ነበር ምንድነው የኔ ያክል ይከፋ ምን በመሐከላችሁ ምን የተፈጠረ ነገር አለ አይ ሰላም ነው ሰላም ወንድማማቾች መካከል እኮ እንዲህ አይነት ጥላቻ መፈጠር ተገቢ አይደለም ሆነ በሆነ ነገር ላይ ተቃጭታችሁ ነው እንደው ዝም ብለህ ነው አይ እንዲሁ ሰው አይመቸኝም ልጁ ለዛ ነው አይ መሰለ ወለ ሰው ያው የየራሱ የሆነ ባህሪ ይኖረዋል ይወጣዋል አይደል አንዱ ቁጡ ነው አንዱ ደግሞ እንደዚሁ የተረጋጋ ነው አንተ ግን ከሁሉ በፊት አስቀድሜ ማሰብ ያለብህ ይሄ ሰው የሰው ወንድምህ ነው ከአደም ነው ሁላችንም የተፈጠርነው አይደል ከዛ ቀጥሎ ደግሞ ከዛ በላይ ይሄንን አብሮ ከመወለድ ከአንድ አባት ከመወለድ በላይ ደግሞ የሚያስተሳስረው እስላማዊ ወንድማማችነት የዲን ትስስር አለ እና ይሄ ወንድምህን በመጥላትህ ወንጀል ነው የምታገኘው ባታውቀው ራሱ ማለት ነው ይሄ አሁን እስልምና ወንድማማችነት ድንበር የለውም አይደል ይሄ አሁን በአንድ ሀገር ያለ አብሮ በአንድ ቋንቋ የምታወራው ይቅርና ቋንቋውን የማታውቀውን ሰውዬ እንኳን በሩቅ አይተህ መጥላት ወይም እንደው አይመቸኝም ማለት ሳይሆን ልትወደው ነው የሚገባው ወንድምህ ነው በቃ ከምንም ትስስር በላይ ይሄ ጀነት የምትገባበት መንገድ ነው የአላህ ውዴታ የምትገኝበት መንገድ ነው ስለዚህ በስሜታችን ክሌንዱ ሳይው ደስ ይለኝም ይደብረኛል ይሄ ተገቢ ነገር አይደለም ዝም ብሎ እኛ ስሜታችንን መከተል ደግሞ ተገቢ አይደለም በማንኛውም ጉዳይ ይሄ ወንድማማችነት ጉዳይ ብቻ ሳይሆን በየትኛውም ጉዳይ ስለዚህ እንኳን በሩቁ ዝም ብላ አይመቸኝም ሳይሆን ማለት ነው የሆነ ነገር ተናግሮ አስቀይመው እንኳን ቢሆን ወይ በሆነ ነገር እንኳን ተጋጭታችሁ ብትሆኑ ከምንም በላይ እስላማዊ ወንድማማችነት ነው ቀድሚያ ልትሰጠው የሚገባው አፉ ልትለው ይገባል አላህ በቁርአን ወልዓፊና عن الناس ይላል በቃ ለሰዎች አፉ የሚያደርጉ አፉ ደግሞ ከማንም በላይ ቀድመህ ልታደርግለት የሚገባው ለወንድምህ እና ይሄ እስላማዊ ወንድማማችነት እንዴት አድርገን እናጎለብተዋለን እንዴት አድርገን ተቀራርበን ፍቅራችንን በደንብ አጎልብተን አላህ ፊት ይታሉ ለኔ ብሎ ወንድማማቾች ይሆኑ በመልበት ቂያማ እለት ያንን የአላህን ክብር ጸጋን ለመጎናጸፍ እንደው ማታቀውን እየቀረብክ ያስቀየምህን አንተ እየተውክ ይሄንን የበለጠ ማሳደግ ነው የሚያስፈልገው እንጂ ምናልባት ይሄ ሰው አሁን ቀርበው ቢሆንና በደንብ ታውቀው ቢሆን የበለጠ ተወዶ ይሆናል እንኳን ይሄ ሳይሆን አንተ የሚያስቀይምህን ወንድምህን ለአላህ ብለ አንተ ልትወደው ይገባል ምክንያቱም ሙእሚኖች ወንድማማቾች ናቸው ብሏል አላህ እነመል ሙእሚኑነ ኢኽዋን ሙእሚኖች ወንድማማቾች ናቸው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ አዟል መቼም ይሄን ሐዲስ በየመድረኩ የወጣው ተሰማለው ኮኑ ኢባደላህ ኢኽዋና የአላህ ባሮች ወንድማማቾች ነው እና የአላህ ትእዛዝ ያለበት ነብዩ ትእዛዝ ያለበት ነውና እስላማዊ ወንድማማችነት ውድ ነው በቀላል የሚገኝ ነገር አይደለም ምናልባት እኛ ኢማናችንም ደካማ ስለሆነ እንጂ በገንዘብ አታገኘውም በቃ አላህ ነብዩን ሰለላሁ አላቸው ሰዎችን ልታዋደዳቸው በመድር ላይ ያለን ሀብት በሙሉ ኢንቨስት ብታደርግ አትችልም እኔ ያዋደድኳቸው ካልሆነ በስተቀር ወአለፈ በይነ ቁሉብህም لو انفقت ما في الارض جميعا ما الفت بين قلوبهم ስለዚህ በገንዘብ እንኳን የሚገኝ ነገር አይደለም ይሄ በጣም ትልቅ ቦታ ነው ሰጠው የሚገባ ፈልገን ነው ምን ይላሉ የድሮ ገጣሚዎች ወንድሞች አሉን በኢራቅ ወንድሞች አሉን በመስራቅ በመዕራብ ይሄ እዚህ የምታቀው አብረህ የምትሰግድ አብረህ አንድ ሀገር ላይ ያለው ይቀርና ሌላ ሀገር ያለው ወንድምህን እንኳን ልትናፍቅ ይገባል ነብዩ አለይሂ ሰላም አንድ ጊዜ ወንድሞችን ናፈቁ ነው አሏቸው እንዴ አላህ መልእክተኛ እኛ ያሉን እንዴት ወንድሞቹ ተናፍቆታል ስሏቸው እናንተማ ባልደረቦች ጓደኞቼ ናቸው ገና የሚመጡ ወንድሞቼ እኛን ይናፍቃሉ ነብዩ አሰላም እኛ እርስ በርሳችን ዛሬ እንዴት አንነፋፈቅ ስንገናኝ በፈገግታ መገናኘት አጅር እንዳለው ታውቃለህ አንድ ሐዲስ አለ ምናልባት ሰምተህ ይሆናልና ሁለት ወንድማማቾች ተገናኝተው ከተጨባላም ከተባባሉ አላህ ወንጀላቸውን ይምራቸዋል ስለዚህ እንኳን ይሄ ወንድም አይደለም ሌላ በሌላ ነገር የተቀያየምኩ እንኳን ቢሆን በቃ አንተ ሁሉ ጊዜ በፈገግታ ሁሉ ጊዜ በአፉታ ሰዎች ያው መቼም ፐርፌክት አይደለም ልንነካካ እንችላለን አንዳችን በአንዳችን ላይ የሆነ ነገር ልንቀያየም እንችላለን ግን ይሄ እስላማዊ ወንድማማችነት ዋጅብ ነው ግዴታችን ነው በስሜት የሚገታ ነገር አይደለም
እኔ አሁን አንዱ ላይ ዝም ብለህ በተራ ነገር ተናደህ ልትጣላው የምትገባ ነገር አይደለም፣ እንድትተው የምትገባ ነገር አይደለም። ይሄ በቃ ትልቅ ሀብት ነው። የጀነት መግቢያ መንገድን ዝም ብለህ ትዘጋለህ። በተራ ቀላል ተቀራርበህ ተነጋግረህ ተረዳርተህ የበለጠ ወንድማማችነትን አጎልብተህ ጀነት መግቢያ መንገድን ማበጀት ሲገባ አንተ ለሌላውም አርአያ መሆን አለብህ። ለሌሎች ወንድሞችን መማር እስላማዊ ወንድማማችነት ምን ያክል ትልቅ ቦታ እንዳለው አላህ ዘንድ ምን ያክል ትልቅ ክብር እንዳለው ዱንያ ላይ ራሱ ደስታ ነው የሚሰጥህ። ምክንያቱም ሙእሚኖች እርስ በርሳቸው ሲተያዩ አንዱ ለአንዱ ፍቅርን ደስታን የሚጨምር መሆን መቻል አለበት። ሰደቃ አይደል እንዴ? እንኳን አንተ አሁን እዛ ጋር አንተ ተኮሳትረበት ስትመጣ እኔ ደነገጥኩኝ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ላ ተሕቀረነ ሚን አልማዕሩፍ ሸይአን ወለው አን ተልቃ አኻከ ቢወጅህን ጠልቅ አሉ። ከሰደቃ አትናቅ፣ አሳንሰህ አትመልከት፣ እንኳን ወንድምህን በጥሩ ፈገግታ ማግኘት እንኳን በሆነ አሉ። አሁን አንተ አጅር አመለጠህ ማለት ነው። ገብቶሃል አይደል? ወንድምህን እዛ ፈገግ ብለህ ብታገኘው አጅር ተጽፎልህ ነበር። አሁንም ቢሆን አሁን አፉታ ጠይቀህ በቃ ይሄ ካንተ የሚጠበቅ ነገር አይደለም። ወደፊትም ለሌሎች ወንድሞችም ጥሩ በፈገግታ ነው ሰዎችን ማግኘት። ያቆሰለህን ያናደደን ያደማህን እንኳን ቢሆን አንተ በተወክ ቁጥር አላህ ዘንድ ደረጃ ከፍላል። ገብቶሃል አይደል? ማዛድ አላሁ ዐብደን ቢዐፍን ኢላ ዐዘን ነው። አፉ ስታደርግለት ያስቀየመን ስትተው ለእስላም ወንድማማችነት ብለህ አንተ መስዋዕትነት በከፈልክ ቁጥር አላህ በባሮች ልብ ውስጥም ያንተ ፍቅር እንዲቀመጥ አላህ ዘንድም ተወዳጅነት እየጨመረ መላእክቶች እንዲወዱ ምድር ላይ ያሉ ነገሮችን ብሎ እንዲወዱ ይላል። ይሄ እስላም ወንድማማችነት አሁን በጣም አደጋ ላይ ያለው በዚህ ነገር ነው። ገብቶሃል አይደል? እና በደንብ ይሄን ስሜታችንን መክታት አለብን። አንተ እኮ ከሩቁ የምታየው አንድ ወንድም ቀርበው ግን ምናልባት ውስጡና ፊቱ ሊለያይ ይችላል። ምላሱና ቀልቡ ላይ የሚያስበው ነገር ሊለያይ ይችላል። ስለዚህ ውስጡ ንጹህ በጣም ጣራ ሊሆን ይችላል እና ቀርበው ተቀራርበው የበለጠ ትዋደዳላችሁ ብዬ አስባለሁ። ኢንሻአላህ አሁን ወስጄ አሳርቃችኋለሁ ኢንሻአላህ። እሺ